ዛሬ ይዘን የመጣነው እጅ ሳይሆን እግር የሚያስቆረጥም ምግብ ነው ይዘን የመጣነው። የቀበጡለት ግድግዳው ሰንበሌጥ ላይ ነበር አይጤ እና ሰንበሌጥ ከሚሆን ክትፎ ቢሆን ይሻላል ብዬ ነው የሰራሁላችሁ። ዋናውን ነገር የሚያስፈልገን እንደዚህ ነገር ድንች ነው። ያው ድንቻችንን እንደዚህ ከተተፍ እናደርገዋለን። ያው እዚህ ጋር ስጋውን ቀስ እያለ ነው በደንብ አድርገን የምንከካው። እንደዚህ አድርገን ከከካ ነው በኋላ ድጋሚ ደግሞ እናከዋለን። ካካካክ ነው በኋላ በመጠኑ ነው የሰራሁት። እቺ በቃይ ማለት ነው። ከዛ በኋላ ስጋውን ለእናንተ አፍንጫ ጎረድ እናደርገዋለን በመጠኑ ማለት ነው፣ ብዙ ሳናበዛ። ከዛ በኋላ ተረት መልሱ፣ አፌን በዳቦ መልሱ። ቀጥሎ ማሩን እናቀልጠዋለን ወይም ደግሞ ዥዋዥው እናጫውተዋለን። እንዲያርገን ማሩ እንደዚህ ቀለጥ ሲልልን ያው እንጠጣዋለን። ሁለቱንም በደንብ ካዋዋድ ነው በኋላ የእናንተ ምላስ እንጨምራለን ሳናበዛ ማለት ነው። ቀጥሎ ደግሞ ማጣፈጫውን ኮረሪማ ነው። ኮረሪማ ድሮ አይቴ ምን ትለኛለች መሰላችሁ? ምንም አትለኝም። ከዛ ጫውን ከነሰነስ ነው በኋላ ትንሽ ያ እንደዚህ አድርገን በደንብ አድርገን እንጠበጥበዋለን። ቀጥሎ በቃ ቅቤው እንደዚህ እንደናንተ ሲስለበለፍ እና ደግሞ ሽታው ሲል ያው ደረሰልን ማለት ነው። አሁን ወደ ማጠቃለያው ገብተናል። ስጋውን አንድ ላይ እንዲያርገን በደንብ አድርገን እናዋዋውደዋለን። እዚህ ድረስ ካያችሁ ወይ ሆዳሞች ናችሁ ወይ ደግሞ ስራ የላችሁ ማለት ነው። ያው አንድ ነገር አድርጉ። ከዛ እዚህ ጋር በደንብ ካሸነውና ካዋወድነው በኋላ ደረሰልን መሰለኝ። ስጋ ራሱ ገና እንደዚህ ሲታይ ያው በጣም ያምራል። እንደናንተ ሳይሆን እንደ ጎረቤታችን ልጅ። ይሄኛውን መስራት የለባችሁም ግን ያው እኔ ግዴታም አይደለም። ያው እኔ ግን ያው ስለምችለው አሰራሩ ማለት ነው። እንዴት ካደረግን በኋላ ሽንኩርቱን ጨምራለን። ከዛ ትንሽ እናዋውደዋለን ማለት ነው። አሁን እጃችንን ታጥበን መተን ተቀላቅለን በስመ አብ ወወልድ ወመንፈስ ቅዱስ ብለን እንበላለን ማለት ነው። ብሉት።